አስተልኝ አሰልጣኝ ትንሳኤ ሰለሞን ነኝ። የስፖርት አማካሪና ለላይፍ ስታይል አማካሪ ነኝ። ስፖርትን ከኛ ጋር የሚባል ካምፓኒ አለን። በኢቢኤስ ቴሌቪዥን ለበርካታ ዓመታት ላይ በስፖርቱ ዙሪያ በማሰልጠን ላይ እንገኛለን። አሁን ደግሞ በአዲስ መልክ በተለየ ሁኔታ ደግሞ ስፖርት፣ አመጋገብ፣ የኑሮ ዘይቤን ደግሞ ይዘንላችሁ እየመጣን ነው። ዛሬ የምናወራበት ሀሳብ ላይ ስፖርትና አመጋገብ ወይም የኑሮ ዘይቤያችንን እንዴት ነው ረጅም እድሜ፣ ጤናማ፣ ደስተኛ፣ የተስተካከለ ተክለ ሰውነት እዚህ ምድር ላይ ሰክሰስ አድርገን መኖር የምንችለው ምን የሚለውን ከስፖርት ጋር እያያዥ ያወራዋለሁ። እንደ ዓለም አቀፍ የጤና ድርጅት አገላለጽ አንድ ሰው ጤናማ ነው የምንለው አካላዊ፣ አእምሯዊ፣ ስነልቦናዊና ማህበራዊ ግንኙነቱ የተጠበቀ ሲሆን ነው። ይሄ ማለት አካላዊ የምንለው በሰውነት ኤክሰርሳይዝ ወይም በሚታየው ነገር ቆንጆ ተክለ ሰውነት፣ ቆንጆ አቋም ኖሮት አንድ ሰው አእምሯዊና ስነልቦናዊና ማህበራዊ ግንኙነታችን ከተዛባ ችግር ያመጣል ማለት ነው። ሁለተኛው ደግሞ በአእምሯችን ጥሩ ሆነን እንቅስቃሴ ማናረግ ከሆነ ስነልቦናችን፣ ማህበራዊ ግንኙነታችንም ላይ ማንሳተፍ ከሆነ ይሄም በህይወታችን ሰክሰስ የሆነ ላይፍ ስታይል እንዳንኖር ያደርጋል። ስለዚህ እነዚህ አራቱን እንዴት አድርገን ነው ማስኬድ ያለብን? አካላዊ፣ አእምሯዊ፣ ስነልቦናዊና ማህበራዊ ግንኙነት፣ እነዚህ በህይወታችን አራቱንም አንድ ላይ ባላንስ አድርገን መሄድ አለብን። ለምሳሌ አንድ ሰው በሀብቱ በጣም ሰክሰስ አድርጓል እንላለን። በጣም ብዙ ቢዝነስ፣ ጥሩ ንግድ፣ ዓለም ላይ የተሳካ ቤተሰብ ይኖረዋል። ግን ኤክሰርሳይዝ ማያረግ፣ ማህበራዊ ግንኙነት ውስጥ ከጎረቤት ከአካባቢ ጋር ስነልቦናዊ መንፈሳዊ ህይወቱ ስፒሪቹዋል ላይ ጥሩ ነገር ካልሆነ እንደገና ደግሞ አእምሯዊ ወይም ደግሞ በአእምሮ ፖዚቲቭ ቲንከር ማንሆን ከሆነ መልካም ማሰብ የማንችል ከሆነ ስብናችን ላይ አስተዳደግ ላይ የሆነ ክራሽ አድርገን ያደግን ከሆነ በጣም ለብዙ ነገር ተጎጂ ነው የምንሆነው። እኔ የአካል ብቃት ወይም የፊትነስ ባለሙያ ነኝ። እነዚህ ነገሮች ኤክሰርሳይዝ የሚሰራ ሰው አራቱንም አቺቭ ማድረግ ይችላል። ለምሳሌ አንድ ሰው የአካል ብቃት እንቅስቃሴ በሚሰራበት ጊዜ ዶፓሚን፣ ሴራቶስ፣ ኢንዶርፊን የሚባል የደስታ ሆርሞን ያገኛል። ለምን? ሰውነታችን ሲንቀሳቀስ ስትረስን ማኔጅ እናደርጋለን። ደስተኛ ቀን እንውላለን። ጭንቀትን እናስወግዳለን። ደስተኛ ቀን አሳለፍን፣ ጭንቀትን አስወግደን ማለት አእምሯዊና ስነልቦናዊ ላይ ያለውን ጫናዎችን እንከላከላለን ማለት ነው። ከዛስ ፖዚቲቭ ቲንከር እንሆናለን። ይሄ የደስታ ሆርሞን በአእምሯችን ውስጥ በሚያመነጭበት ሰዓት ማህበራዊ ግንኙነት፣ ፖዚቲቭ ቲንከር እንድናስብ ያደርገናል። ስለዚህ አካላችንን ስናሰራ ነን ኮሚኒኬብል የምንላቸው ተላላፊ ያልሆኑ በሽታዎችን እንከላከላለን። እንደ ስኳር፣ ግፊት፣ ካንሰር፣ አስማቲክ ምናምን የሚባሉትን ማጥፋት እንኳን ባይቻል ቀድሞ እንዳይከሰት ቅድመ ጥንቃቄ እናደርጋለን። ቆንጆ የተስተካከለ ተክለ ሰውነት ይኖራናል። እዚህ ላይ ስፖርት ወይም አካል ብቃት እንቅስቃሴ አካላችን ብቁ አድርግን ማለት ከ35 ከ40 ዓመት በኋላ ማስል ማሳችን በየአመቱ 2% እየቀነሰን እንመጣለን። ጡንቻችንን እንጠብቃለን። አጥንታችን እንዳይሳሳ እናረጋለን። በእድሜ ብዛት መጉበጥ፣ መታመም፣ መጎዳትን እንቀንሳለን። ይሄ ሁሉ ምንድነው? የአካል ብቃት እንቅስቃሴ ስናረግ ነው። እዚህ ላይ አመጋገባችን ትልቁን ሚና ይጫወታል። ፋት ወይም ደግሞ ዌት ሉዝ ክብደታችንን ሳይሆን ፋታችንን ከሰውነታችን ትርፍ የሆኑ ነገሮችን የምናስወግደው፣ ጥሩ ጡንቻን በሰውነታችን የምንገነባው አመጋገባችንን ስናውቀው። አሁን የኛ ሀገር አመጋገብ በጣም አደጋ ውስጥ ገብቷል። አንድ ታዋቂ ዶክተር ኢትዮጵያ ውስጥ መጥቶ ምን አለን? እንደኛ መመገብ ጀምራችኋል፣ እንደኛ ትሞታላችሁ። ምዕራባውያን በካንሰር እነዚህ ተላላፊ ያልሆኑ በሽታዎች የሚታወቅ ነው። እኛ ከ20 ዓመት በፊት ከ30 ዓመት በፊት ኢትዮጵያ ውስጥ ካንሰር፣ ስኳር፣ ግፊት የሚታወቁ በሽታዎች አይደል።
እነዚህ ነገሮች የመጡት እንደ ፈረንጆቹ መብላት ጀመርን። ፋስት ፉዶች፣ ፒዛ፣ በርገር፣ ዘይት። አሁን ቁርስ፣ ምሳ፣ እራት የግዴታ መብላት አይጠበቅብንም። ይሄ ዓለም ላይ የምግብ ኢንዱስትሪ እንትኖች ያመጡልን ተጽዕኖ ነው። ሳይርበን ነው የምንበላው። ቁርስ እንበላለን፣ ቡና ስንጠጣ ኮኪስ ዳቦ እንበላለን፣ ምሳ እንበላለን ሳይርበን፣ መክሰስ እንበላለን፣ ሻይ ስናኮች እንጠቀማለን፣ እራት ሰዓት እላፊ እንበላለን። የበላነው ምግብ ለኛ ጤናችንን ሰውነታችን ላይ ኢምፓክት የሚፈጥር አሁን ፕሮቲኖች፣ አትክልቶች የምንመገብ ከሆነ ሰውነታችን የሚፈልገውን ጡንቻ ቢውልድ እያደረገን ኤክሰርሳይዝ እየሰራን ስፖርትም እየሰራን ጃንክ ፉዶችን ዘይት፣ ጮማ፣ ጠግቦ መብላት፣ ወጣወጥ እንደዚህን የምናበዛ ከሆነ ደግሞ ተጨማሪ ሰውነታችን ብዙ ካሎሪ ስቶር ስለሚያደርግ ወደ ፋትነት እንቀይራለን። አልፎ ተርፎ ሃይ ግላይሴሚክ ኢንዴክስ የሚባሉን ከፍተኛ በደማችን ውስጥ ያለውን ግሉኮስ ከፍ የሚያደርጉ ጣፋጭ ምግቦች፣ ስኳር፣ ዘይት፣ ነጭ ዳቦ፣ የተፈተጉ እህሎችን አሁን ያልተፈተገ እህል እንደ ገብስ፣ አጃ፣ ዳቦ የድሮዎቹን ከነገለባው ስንበላ ኮምፕሌክስ ካርቦሃይድሬት ነው። እነዚህ ግን ነጫጭ ምግቦችን ስንበላ ሲምፕል ካርብ ነው። በፍጥነት በደማችን ውስጥ ያለውን ግሉኮስ ከፍ ያደርጋል። የስኳር መጠናችን ከፍ ይላል። ላላስፈላጊ ውፍረት፣ እነዚህ ማለት ነዳጅ ማለት ናቸው። በከፍተኛ ሁኔታ ካሎሪን በምንመገብበት ሰውነታችን ተንቀሳቅሰን እንደ መኪና በጣም ተራራውን፣ ቁልቁለቱን፣ ዳገቱን ነርተን ኢነርጂ ማለት ነው። ኢነርጂ ባበዛን ቁጥር ሰውነታችን ማናቃጥለው ከሆነ ስቶር ያደርጋል ማለት ነውና ስለዚህ ምግባችንን፣ ስፖርታችንን፣ ማህበራዊ ግንኙነታችንን ማናስተካክል ከሆነ ኳሊቲ ላይፍ የምንለው አለ። አንድ ሰው ተወልዶ እስከሚሞትበት ቀን ድረስ በጤና ኖሮ በጤና መሞት የሚባል። ይሄ ነው ኳሊቲ ላይፍ። ለምሳሌ ገጠር ያሉት አባቶቻችን፣ አያቶቻችን በ80 በ90 በ100 ዓመታቸው ነው የሚኖሩ። እዚህ ከተማ ውስጥ የምንኖረው ሰዎች ግን ገና 40 ላይ ወገቤ፣ ጉልበቴን፣ አንገቴን፣ ስኳር፣ ግፊት፣ ስትረስ፣ ጭንቀት አለ። በእርግጥ በአሁኑ ሰዓት የኑሮ ነገር የምናየው ነገር ከበፊቱ ቶሎ ቶሎ የምንሰማው ነገር አስጨናቂና አደጋ ቢኖረውም እነዚህም በምንድነው ስትረስን ማኔጅ የምናደርገው? አካል ብቃት፣ ስፖርት፣ የምንመገበው ምግብ። በጣም ስትረስ ውስጥ ስንሆን ሁለት አይነት ስትረስ ያለባቸው ሰዎች፣ አንደኛው በጣም ስትረስ ላይ ስንሆን ቶሎ ቶሎ እንድንመገብ ጣፋጭ ነገሮችን ምን እየበላን እንደሆነን አናውቅም። በተቃራኒው ደግሞ ስትረስ ላይ ያሉት ደግሞ ምግብ አይበሉም። በጣም ብዙ በማሰብ በመጨነቅ ደግሞ ሰውነታቸው ውስጥ ያሉን ኃይል እያቃጠሉ በጣም አንደኛው ኦቨርዌት አንደኛው ደግሞ አንደርዌት እንሆናለን። እና ስለዚህ ኳሊቲ ላይፍ ለመኖር እንቅስቃሴ እናርግ፣ አመጋገባችንን እናስተካክል። ስትረስ ማኔጅ ያደርግልናል። ስፒሪቹዋል ህይወታችንን መንፈሳዊ ሁሉም ሰው ሃይማኖት አለው። በእምነቱ ጸንቶ ወደ እግዚአብሔር በመጸለይ በእምነቱ ላይ ጠንካራ በመሆን ማህበራዊ ግንኙነታችንን በማሻሻል በቀላሉ ስፖርት ሲባል የግድ ስፖርት ቤት መግባት አያስፈልግም። ወክ ማድረግ ከኢንጁሪ ነፃ ነው። በቀን ውስጥ ከ5000 እስከ 10000 እርምጃ መራመድ እንችላለን በቀላሉ። ማሟሟቅ አይፈልግም፣ ማሳሳብ አይፈልግም፣ የሆነ ነገር ላርግ ጫማ አይፈልግም። በእርግጥ ጫማ ይፈልጋል። ቆዳ ጫማ አድርገን ከምንሄድ ይልቅ ጥሩ ሸራ አድርገን መጓዝ። መስሪያ ቤት ላይ ያለን ሰዎች ሊፍት ከመጠቀም በደረጃዎች መሄድ። ትልልቅ ሳህኖች ይዘን ዘይት፣ ፍርፍር። አሁን ፍርፍር በጣም አደጋ ያለው ምግብ ነው። እንጀራም በእንጀራ ነው፣ ዘይት ነው፣ መጥገብ ላይ ያተኮረ ነው። ፍርፍር ላይ ፕሮቲን ማድረግ፣ ከጎኑ አትክልት ማድረግ፣ ዘይቱን መቀነስ፣ ቅቤውን መቀነስ። እንደዚህ አይነት አመጋገቦች በቀላሉ ሽሮአችንን በጣም ሳይበስል መጀመሪያም ሽሮ ተቆልቶ የበሰለ ነው። ኦቨር ከሚንተከተክ በቃ ቶሎ እንደበሰለ ሽንኩርቱን ከላይ አድርጎ ምናምን ፈጣን። በነገራችን ላይ ሽሮ ያለ ዘይት ይሰራል፣ በጣምም ይጣፍጣል። የግድ ዘይት፣ ቅቤ። አንድ የኒውትሪሽን ባለሙያ ምን ብላ አስተማረችን? ሽሮ ሲቆላ በስሏል፣ ለ40 ለ50 ደቂቃ በጣም ይንተከተካል። ከዛ በላይ ደግሞ ዘይትም ቅቤ የሚገባና ረጅም ሰዓት ከመብሰሉ የተነሳ ወዳልታወቀ ኬሚካልነት ነው የሚሄደውና እኛ ኢትዮጵያኖች ደግሞ ሽሮና የተለያዩ ምግቦቻችን ላይ በጣም ማብሰል ላይ ነው ያተኮርነውና ምግባችንን ድስት ውስጥ ቀቅለን ጠብሰን ከምንበላው ይልቅ ባላንስ አድርገን አትክልቶች ከጎን ማስቀመጥ አለብን። ፍራፍሬዎችን፣ ጥራጥሬዎችን። አንድ ጥናት ልንገራችሁ።
በውጭ ሀገር ሀብታሞች የሚመገቡት እኛ ሀገር ዳዎች የሚመገቡት ሆኖ ተገኝቷል። በውጭ ሀገር ዳዎች የሚመገቡት እኛ ሀገር ሀብታሞች ሆኖ ተገኝቷል። ለምሳሌ በውጭ ሀገር ሀብታሞች ወይም ደግሞ ምግባቸውን በኒውትሪሽን ባለሙያ የሚጠቀሙት ዘይት ጠብ ነው የሚያደርጉት። በጣም ትንሽ ፖርሽን ነው የሚጠቀሙት። ብዙ አይመገቡም። ትንሽ አራርቀው ነው የሚመገቡት። ረጅሙን ሰዓት በጾም ያሳልፋሉ። ወደ እኛ ሀገር ስንመገብ ደግሞ ከኢኮኖሚ አንጻር ኤክሰርሳይዝ ይሰራሉ። መኪና የላቸውም፣ ደረጃ ይወጣሉ፣ ረጅሙን በእግር ይጓዛሉ። በውጭ ሀገር ደግሞ ያሉት ድሃዎች ወይም ደግሞ ኢኮኖሚካል አብዛኛው ሰው ጃንክ ፉድ ነው፣ በርገር፣ ፒዛ፣ ቺክን የሚጠባበሱ ነገሮች ፋስት ፉዶችን ይመገባል። እኛ ሀገር ደግሞ ፋስት ፉድ በርገር፣ ፒዛ ደግሞ ገንዘብ ሊኖረን ይገባል ይሄን ለመግባትና ዘሪቨርስ ሆኗል። ስለዚህ አሁን ነጮቹ ወደ የት ሄደዋል? ወደ ጥንቱ ወደኛ አመጋገብ፣ ወደ ጥራጥሬ፣ ወደ ቆሎ፣ ውሃ መብላት፣ የእግር ጉዞ ማድረግ አይታችኋል። ላይፍ ስታይል ተቀየረ፣ የኑሮ ዘይቤ ተቀይሯል። እኛ ወደዛ ካልተቀየርን እንደ ነጮቹ መመገብ አኗኗራችን እንደ ምዕራባውያን ሆኗል። አሟሟታችን እንደ ምዕራባውያን እየሆነ ነው። ካንሰር፣ ግፊት፣ ስኳር የሚባሉ በሽታዎች በዚህ 20 ዓመት ውስጥ ነው ገነው የመጡት። ስለዚህ ለኛ ምሳሌ የሚሆኑት ወደ ገጠር ያሉት አያቶቻችን በቀን ውስጥ 2 ሰዓት ተራምዶ ይሄዳሉ። ተራራ ቁልቁለት ተጉዘው ይሄዳሉ። ጠዋት ይነሳሉ፣ ይኮተኩታሉ፣ ያርሳሉ፣ ይቆፍራሉ። ስትረስ ጭንቀት የለባቸውም። ተመስገን ብለው ነው የሚኖሩት። ማህበራዊ ግንኙነታቸው በጣም ደስ የሚል ነው። እግዚአብሔርን ያመሰግናሉ። ፉክክር የለባቸውም። የጎረቤት እርሻ አረም የሚነቀልበት ሲሆን ሆ ብለው ተነስተው መተው ነው አንድ ላይ ተባብሮ የሚሰሩትና ይሄ ከተማ ላይ አናይም። በር ተዘግቶ ነው፣ ከቤት አይወጣም። እርስ በርስ ጎረቤት ለጎረቤት አንተዋወቅም። ማህበራዊ ግንኙነታችን ቀንሷል። የእግር ጉዞ አናረግም። አመጋገባችን ጃንክ ፉድ ወይም ደግሞ በጣም ፋስት ፉዶች ላይ ነው፣ መጥገብ ላይ ያተኮረ ነውና በጣም የገረመኝ ጠዋት ቁርስ ከበሉ ማታ አራት ነው ሊበሉ የሚችሉት። እሱንም ኦርጋኒክ ነው። ጥራጥሬ፣ ቆሎ፣ ቅቤ እንኳን ቢጠቀሙ በብዙ ቅመማ ቅመም የተደረገ ነውና ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ነገር እንቅስቃሴ እናርክ። አሁን እንቅስቃሴ 3 አይነት እንቅስቃሴ አለ። አንደኛው ኤክሰርሳይዝ ፈንክሽናል ትሬኒንግ የምንለው አለ። በአሰልጣኝ የሚመራ በሰዓት በቀን በፕሮግራም በጫና የሚሰጣል። ሁለተኛው ደግሞ ቀንም ሙሉ የምንንቀሳቀሰው እንቅስቃሴዎች አሉ። አክቲቪቲ ይባላል። አሁን ይሄ እቃ ማንሳት፣ ሞልበል፣ ወደ ደረጃ መውጣት፣ ወደዚህ ወደዛ በጣም ብዙ ካሎሪ እንድናቃጥል ያደርገናል። በጣም ይጠቅመናል። ሶስተኛው ደግሞ እንቅስቃሴ ደግሞ አትሌቲክስ ወይም ደግሞ ተወዳዳሪ ግብ ያለው ውድድር ተኮር የሚባሉ እንቅስቃሴዎች አሉ። እኛ ጤና ተኮር ነው እያወራን ያለነው። እኔም የላይፍ ስታይል የኑሮ ዘይቤ አማካሪና አሰልጣኝ ነኝና ለኢትዮጵያ ሕዝብ የምመክረው በቀን ውስጥ ቢያንስ በቀን 1 ሰዓት ለጤናችን እንስጥ። አመጋገባችንን እናስተካክል። የምንመገበው ምግብ ላይ ጎመን፣ ቲማቲም፣ ሽሮ ከሆነ እነዚህን ማሟላት አለበት። ስጋ ምንበላ ከሆነ ስጋውን ብቻ መብላት የለብንም። እዚህ ጋር አትክልቶችን፣ ቆስጣ፣ ሰላጣ፣ ጥቅል ጎመን በጣም ርካሽ የሆኑ ኦርጋኒክ ምግቦች አሉና እነሱን ባላንስ እናድርግ። ሳይርበን አንብላ። ያገኘነውን ምግብ መብላት የለብንም። ሆድ ጋርቤጅ አይደለም። ሁሉንም ምግብ እዚህ ጋር እንበላለን። ዳቦንም እንበላለን፣ ኬኩንም እንበላለን፣ ለስላሳ እንጠጣለን፣ ቡና እንጠጣለን። አንድ ጊዜ ያገኘነውን አግበስብሰን መብላት የለብንም። አራረቀን እንብላ። ጤናችንን እንጠብቅ። ቢያንስ ጠዋት ተነስታችሁ ሮጣችሁ ወክ አርጋችሁ ሻወር ታጥባችሁ ወደ ስራ መሄድ ትችላላችሁ። የቤት እመቤቶች ሌሊት ላይ ባችሉ እንኳን ቀን 4 ሰዓት 5 ሰዓት ማታ 11 ሰዓት ወክ ማድረግ ይቻላል። በአሁኑ ሰዓት እንደምታዩት ነው የኮሪደር ልማቱ በጣም ደስ የሚያሰኝ ነው። መንገዶችን ተጠቅመን ወክ ማድረግ እንችላለን። ስለዚህ ስፖርት ስንሰራ ጤናችንን እንጠብቃለን። አመጋገባችንን ስናስተካክል አላስፈላጊ ወጪዎችን ለምግብ የሚወጡ ወጪዎችን እንቀንሳለን። ጤናማ ከሆንን ደግሞ ነገ የሚመጣውን በኢኮኖሚ የምንጎዳውን ጤና ሲዛባ በነገራችን ላይ ፋሚሊ ሁሉ ይዛባል። ከፍተኛ ወጪ እናወጣለን ለበሽታ ለሕክምና። ሁለተኛ ለመድኃኒት የምናወጣው ወጪ በጣም ከፍተኛ ነው። ስለ ልቦናችን ይጎዳል። ይሄን አትብላ፣ ይሄን ብላ፣ አትንካ፣ በዚህ ሰዓት ዋጥ። እነዚህን ሁሉ አስቀርተን ኳሊቲ ላይፍ ለመኖር ዛሬ እንወስን። ስፖርታችንን እንስራ፣ አመጋገባችንን እናስተካክል። መስሪያ ቤት ላይ ቁጭ ብላችሁ የምትውሉ ረጅም ሰዓት ኮምፒውተር ላይ የምትቀመጡ ሰዎች በየ1 ሰዓቱ ልዩነት እየተነሳችሁ
ቢያንስ ዞር ዞር በሉ፣ ኮሪደር ተንቀሳቀሱ፣ 5 ደቂቃ 10 ደቂቃ ተንቀሳቅሳችሁ ስራችሁን ቀጥሉ። እንደዚህ ማታረጉ ከሆነ ለ8 ሰዓት ቁጭ ብላችሁ የምትሰሩ ሰዎች በቀን 1 ፓኮ ከሚያጨስ ሲጋራ እኩል ጉዳት ነው ያለን። ስለዚህ እንንቀሳቀስ፣ ራሳችንን እንጠብቅ። ኳሊቲ ላይፍ ለመኖር እነዚህን አካላዊ፣ አእምሮአዊ፣ ስለንቦናዊ፣ ማህበራዊ ግንኙነታችንን ስፖርት፣ ጤና ስለሚያሟላ እነዚህን ባላንስ ካረግን ረጅም ዕድሜ እንኖራለን። የዛሬው ውይይታችን በዚህ ተጠናቋል። እናመሰግናለን።